ስለመውደዳችሁ ጌታን ስለተቀበሉበት ነገር ጌታን ስላገኙበት ነገር ጳውሎስ ወንድሞችን ሁሉ ስለሚወዱት ነገር ጳውሎስ በእስር ቤት ሆኖ መረጃው ደረሰው። በኤፌሶን ያሉ ቅዱሳኖች አሁን እነኚህ ሰዎች ያላቸው ለጌታ ያላቸውን ነገር አየ። ለወንድሞች መውደድ ፍቅር ያላቸውን ሰማ። ጳውሎስ ስለናንተ ሰምቼ አለ። በኤፌሶን ላሉት ቤተክርስቲያን ጳውሎስ ምን አደረገ? ስለ ፍቅራቸውና ጌታ ኢየሱስን ስለተቀበሉበት ነገር ጳውሎስ ሰማና ስለናንተ ማሳሰብን አልተውም አለ። በጣም የሚገርመው ስለመዳናችሁ ይላል። ስለዳኑበት ወንጌል ከፍ ብለ ቁጥር 13 ላይ አንብበው እንዴት እንደዳኑ እንዴት እንደሚያነብ ይገልጽልናል መጽሐፍ። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ምን አለ? እናንተ የዳናችሁበትን ወንጌል ሰምታችሁ በመንፈስ ቅዱስ ማተም ታትማችኋል። ምን ብለው ነው? ወንጌሉን ሰምተው ያ የሰሙት የእግዚአብሔር ቃል ምን አድርጓቸዋል? አድኗቸዋል። ስለዳኑ መጣና ቁጥር 16 ላይ ሲናገር በጌታ ኢየሱስ ስለማመናችሁና ስለመውደዳችሁ ስለ ፍቅራችሁ ወንድሞችን ሁሉ ስለምትወዱበት ነገር ገረመው ጳውሎስ። በጣም የተደነቀበት ነው ጳውሎስ። ምን አይነት ፍቅር ነው አለ። ስለዚህ የሚያስፈልጋችሁ ሌላ ነገር አለ ያለ ነው። የማሳስበው ነገር አለኝ አለ። ማንን? የክብር አባት የሆነውን የክርስቶስ ኢየሱስ አምላክና አባት የሆነውን ይላል። የክብር አባት ማለት ክብር የሚመነጭ ብቻ ያለበት ማለት ነው። እግዚአብሔር አብ ማለት ክብር የሚመነጨው ክብር ነው ያለው እግዚአብሔር ጋር ስትገባ የክብር ምንጭ ማለት። የክብር አባት ማለት እግዚአብሔር ምንጫችን ነው፣ መገኛችን ነው። እግዚአብሔር የክብር አባት ሲለው የክብር ምንጭ ነው እግዚአብሔር። እና እሱን አለ ጠይቃለሁ አለ ጳውሎስ። ሊጸልይ ያያቸውን ምን አይቶ ነው? ጌታን የተቀበሉበት ነገር አምነው ተቀብለው በመንፈስ ቅዱስ የታተሙበት ነገር አየ። እንደገና ደግሞ ያላቸው ደግሞ ወንድሞችን የሚወዱበት ወንድሞችን ሁሉ አላቸው። ቆላስያስ ላይ ልክ ይሄንኑ ራሱ ይደግመዋል። ምዕራፍ 1 ላይ ቆላስያስ ምዕራፍ 1 ቁጥር 1 ጀምሮ ያለውን ስታነበው ለቆላስያስም ልክ እንደዚህ የዚሁ ግልባጭ ነው የጻፈላቸው። እንደውም አለ መውደዳችሁ አለ በዓለም ሁሉ ተሰማ አለ። ቆላስያስ ላይ ደስታው ፍቅራችሁ አለ ጌታን ስለመቀበላችሁ ስለ ወንጌል ስለተቀበላችሁት አለና ስለ ፍቅራችሁ አለ በዓለም ሁሉ ተነገረ ይላል። ዓለም ሁሉ ሰማዋል። ምን ሁሉ? ፍቅራቸውንና ጌታ ኢየሱስን በመቀበላቸው ባገኙት ነገር ፍቅራቸው እንዴት እንደተገለጠ በዓለም ሁሉ ተሰማ። ይሄ ፍቅር የእግዚአብሔር የሆነ ፍቅር ነው። ዘው ያረለም የሰዋዊ ፍቅር አይደለም። አጋፔ የሆነው የእግዚአብሔር ፍቅር በልባቸው የፈሰሰው በመንፈስ ቅዱስ አማካኝነት የፈሰሰው ይሄ ፍቅር ምን ማለት ማኒፌስት አደረገ፣ ተገለጠ። ልክ ሲገለጥ ጳውሎስ አየና ሆ የሚያስፈልጋችሁ ነገር አለ። ስለዚህ የመዳናችሁን ወንጌል ሰምታችሁ አላቸው ደግሞ በክርስቶስ አምናችሁ በመንፈስ ቅዱስ ታትማችኋል። የመዳኑን ወንጌል ሰምተው የዳኑት እነኚህ ሰዎች በመንፈስ ቅዱስ ታምተዋል። ስለዚህ የመዳናቸው ሚስጥር ምኑ ነው? ጸጋው ነው። አያቸው የኛ የዳንበት ሚስጥሩ የእግዚአብሔር ጸጋ ነው። እዛው ኤፌሶን 2 ላይ 2:8 ላይ አንብብልኝ። ጸጋው በእምነት አድኗቸዋልና። ጸጋው በምን አድኗቸዋል? በእምነት። ያንተ 5 ሳንቲም አስተዋጽኦ የሌለበት ደህንነት የመጣው በጸጋው ነው የዳንከው። ለጸጋው ደግሞ ምን ያስፈልገዋል? እምነት ያስፈልገዋል። ጸጋው በምን አዳነህ? በእምነት። እምነት ራሱ የጸጋ ስጦታ ነው። የእምነትን መጠን አካፈለናል አይደል? እግዚአብሔር የጸጋ ስጦታ እኮ ነው። እምነት የጸጋ ስጦታ ነው። ያ እምነት ማለት ነው ያ ያመንከው እምነት ጸጋው በእምነት አድኖሃል። አሜን። ጸጋው በምን አድኖሃል? በእምነት አድኖሻል። ፕሬዝ ጋድ። ያለ እምነት እግዚአብሔርን
ማሰኘት አይቻልም። እምነት ደግሞ ከመስማት ነው። እነኚህ ሰዎች ወንጌልን ተሰብኮላቸው ሰሙ። ከዛ ጸጋው በእምነት አዳናቸው። ደህንነታቸው ሲታይ ሮሜ ላይ የሚናገረው ሮሜ 11 ላይ ምን ይላል? እኔ አነበዋለሁ። ጸጋ በጸጋ ከሆነ አለ በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። በስራ አይደለም። ያዋጣው ነገር አይደለም። ገመድ ቢሆን የሆነ ነገር ብታደርግ አትድንም ማለት የሆነ ሱባኤ ብትገባ አትድንም። ጸጋው በምንድን ነው? በእምነት ነው። ጸጋሙ ያለ ጸጋ መሆኑ ይቀራል። በስራ አይደለም ማለት በአንተ ስራ አትድንም። የእግዚአብሔር ሙሉ ያንተ አንድ እጅ ሳይገባበት የዳን ነው በእግዚአብሔር ብቻ በጸጋው ነው የዳን። አሜን። ጳውሎስ ያየው ይሄንን ነው። ሲያያቸው የዳኑበትን ነገር ሲያየው በጣም ገረመውና አሁን አንድ ነገር አለ ጳውሎስ። ስለዚህ ነገር አለ የማሳስበዋለኝ ነገር አለኝ አለ። የክብር አባት ፊት አለ እሱ ጋር ቀርባለሁ አለ። ወደ እግዚአብሔር ቀረበ። ምን አለ? የክብር አባት የጌታችን የኢየሱስ ክርስቶስ አምላክና አባትን ሊጠይቀው። ለዚህ ነው ማቴዎስ ላይ ሲናገር ስለ ጸሎት ሲናገር አድሬስ የሚያደርገው በሰማይ የምትኖር አባታችን ሆይ። አያችሁ፣ የጸሎታችሁ ርዕስ አሁን የጸሎታችሁ አካሄድ ራሱ መስተካከል አለበት። ጸሎት ወዴት ነው? ወደ አብ ነው። በማን? በበሩ። በሩ ማን ነው? ኢየሱስ። አገኛችሁ? ጸሎት ወደ አባት ነው፣ ወደ አብ ነው። በማን? በክርስቶስ ኢየሱስ ስም ነው እግዚአብሔር የሚጠየቀው። አሜን። ብዙ ጸሎቶቻችን በአንድ ነገር ላይ ፎከስ አድርገን መደምደሚያ የሌለው ጸሎቶች እየጸለይን ጸሎቶቻችን አልተመለሱ። ጳውሎስ ፕሪንሲፕሉ ሲናገር የክብር ጌታ ወደ ሆነው ወደ ክርስቶስ ኢየሱስ አምላክና አባት ወደ እሱ ምን አለ? ስለዚህ ኢየሱስም ደግሞ ጸሎት አስተምረን አሉት። ጸሎት አስተምረን ሲሉት ምን አለ? አባታችን ሆይ በሰማይ የምትኖር። ፖስታ ስትልክ እኮ ፖስታ ላይ እኮ አድራሻ ሳትጽፍ ይደርስልሃል አይደል? አየው፣ አድራሻውን ካላወቅ ጸሎት እንዴት ይደርሳል? የጸሎት አድራሻ ያለው በክርስቶስ ኢየሱስ ወደ እግዚአብሔር አብ ነው። ኢየሱስ ምንድን ነው? በር ነው። በሱ በኩል ነው የሚገባው። ሁሉ ነገር መስተካከል አለበት። ማስተካከል ያለባችሁ በህይወታችን ውስጥ እያስተካከልን ነው የምንሄደው። የእግዚአብሔር መርህ ነው። መርህን አናልፎ አንተላለፍ። እግዚአብሔር ይውላችሁ በሶስት ተገልጿል። አብ አለ፣ አባት አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ ሰራጺ። ስለዚህ አካሄዳለሁ። አያቸው እግዚአብሔር ጋር ስንቀርብ የቀረብነው ዋጋ የከፈለን ኢየሱስ ስለሆነ ወደ እግዚአብሔር ስንቀርብ ራሱ በክርስቶስ ኢየሱስ፣ ወደ አብ ፊት ስንገባ በክርስቶስ ኢየሱስ። በሩ እሱ ነዋ። ያለኔ ወደ አብ መግባት አትችሉም ነው። ኢየሱስ ጌታ ነው። አሜን። ስለዚህ ጳውሎስ በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። ምንም አይነት ድካም የለም። አሁን ወደ እግዚአብሔር ለመቅረብ ማመን ነው። ያመነ ይድናል። በምን? በጸጋው። እምነት ራሱ የምንድን ነው አለ? የጸጋ ስጦታ ነው። አንዱ የጸጋ ስጦታ ነው። ከጸጋ ስጦታዎች ውስጥ የእምነትን መጠን አካፍሎናል። ስለዚህ እግዚአብሔር እንኳን ወደ ሰው እንኳን ሲያመጣ ምን ያደርጋል? እምነትን በውስጥ ይጨምርና ያነሳሳል፣ አክቲቭ ያደርጋል። ለምሳሌ የታመመ ሰው ቢኖር እግዚአብሔር ከዚህ ቃሉ ሲነገር ማለት ነው እምነቱ ይነሳል ማለት ነው። እግዚአብሔር የእምነትን መጠን ይሰጣል። ልክ ሲሰጥ እምነት ብድግ ይላል። ከዛ ሲጸለይልህ ወዲያው ትፈወሳለህ። እምነት መጥቶልሃል። ከቃሉ የሚመጣ እምነትና ጸጋ ያልፋል። ከቃሉ የሚወጣው እምነትና ጸጋ ወዲያውኑ በውስጥ በመንፈስ ውስጥ አክቲቭ ይሆናል። አክቲቭ ሲሆን አንተም ራሱ ወዲያውኑ ትዘጋጃለህ። እግዚአብሔር ያን ይፈውሳል። አሜን። መንገዱ ይሄ ነው። የእግዚአብሔር መንገድ ይሄ ነው። ኢየሱስ ጌታ ነው። አሜን። ስለዚህ ጳውሎስ ስለ ቅዱሳን ሁሉ አለ መውደድ ሰምቻለሁ።
ስለ ፍቅራቸው ሲናገር ስለ ዳኑበት አሳየንና ለቅዱሳን ሁሉ መውደድ ሰምቻለሁ። አንደኛ ዮሐንስ 3:23 ታነብልኛለህ? አንደኛ ዮሐንስ 3:23 ታወጣላችሁ። ትእዛዛይቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝም እንደሰጠን እርስ በርሳችሁ እንዋደድ ዘንድ ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ማመን ትእዛዙም እንደሰጠን እርስ በርሳችን እንዋደድ ዘንድ ነው። ምን አለ? አሁን የተሰጠን ትእዛዝ ማለት ነው። ስለ ፍቅር ሲናገር በክርስቶስ ኢየሱስ ያመንን እኛ እርስ በርሳችን ምን እንድናረግ? ሄሎ ምን እንድናረግ ነው? እንድንዋደድ ነው። ትእዛዝ ነው አለ። ይሄ ትእዛዝ መቼ ነው የተሰጠው? መቼ ነው የተሰጠው? ይሄ ትእዛዝ ነው አለ ዮሐንስ። አንደኛ ዮሐንስ ላይ መጥቶ ነው የተናገረው። የዮሐንስ ወንጌል ላይ ራሱ ዮሐንስ ምን አለው መሰለ? ዮሐንስ 13:34 አንብበው። ዮሐንስ እዛ ኢየሱስ በምድር ባለበት ሰዓት የነገረውን የሰጣቸውን ትእዛዝ በአንደኛ ዮሐንስ ላይ አመጣና ተናገረው። አንደኛ ዮሐንስ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁም እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጥቻችኋለሁ። ምን ኒው ኮማንድመንት? አዲስ ትእዛዝ መቼ ነው የተሰጣቸው? ኢየሱስ በምድር ሳለ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ ሰጥቻችኋለሁ። መቼ? ኢየሱስ በምድር ሳለ የሰጣቸውን ዮሐንስ ኢየሱስ ከሄደ በኋላ አንደኛ ዮሐንስ ላይ ምን አደረገው? ይሄንኑ ደገመው። ስለዚህ በአዲስ ኪዳን የተሰጠን ትእዛዝ ይሄ ነው። ምን ነው? በጌታ ማመንና ወንድሞችን መውደድ ነው። ታላቁ ትእዛዝ ነው። ምን ማለት ነው እሱ? ጌታ አምላክን በፍጹም ኃይል በፍጹም ነፍስ ውደድ አለ። ባልንጀራህን ደግሞ እንደ ራስህ ውደድ የሚል ትእዛዝ ነው የተሰጠ። በዚህ ቤት ኖሩ ነው። በዚህ ካልኖራችሁ ዝም ብሎ መኖር ይቻላል። በቃ እየተመላለስን መኖር እንችላለን። ቸርች እየመጣ መውደድ የሚገለጽ ነው። አሁን ከፍቅር ያለፈ ነው። ፍቅር ከፍቅር ያለፈ ነገር ነው። መታዘዝ ፍቅር ነው። እግዚአብሔር የሚልህን መስማት ፍቅርን መግለጫ ነው። መታዘዝ እኮ አለ ከመስዋዕት ይበልጣል። አውራስም ከማቅረብ ይበልጣል። አየኸው? እግዚአብሔር ደስ የሚለው የሚታዘዝን ሰው፣ ደስ የሚለው በሚታዘዝ ሰው። ፓስተር የሆነ ነገር ቢልህ ካላደረከው ለእግዚአብሔር አትገዛም። መጽሐፍ ቅዱስ ነው የሚለው። ስሙ፣ ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለው ይሄንን ነው። ስሙ፣ እዚህ ያላችሁ ቅዱሳን፣ እግዚአብሔር ይውላችሁ ሰምታችሁ ካላደረጋችሁ በጣም እየከሰራችሁ ነው። እግዚአብሔር የሚለው ይኸውልህ፣ በፓስተር የሚናገር እግዚአብሔር ነው። እረኛዬ ብለህ እኮ ነው የተቀበልከው። ለምሳሌ ጳውሎስ ቢሆን ኖሮ በጳውሎስ ዘመን ቢሆን ኖሮ ልክ እንደዚህ ማለት ነው። አሁን ደግሞ እረኛ ብሎ የሰጠ እሱ ፓስተር ነው። አንደርስታንድ? ይገባችኋል? ሲሪየስ እኮ ነገር ነው የማወራው። ጌታ እኮ እየተናገረን ያለው መታዘዝ ከመስዋዕት ይበልጣል። እዚህ ከምጨፍረው ከምታመልቀው መጀመሪያ መታዘዝ ይበልጣል። መታዘዝ ከምን ይበልጣል? ከመስዋዕት። ለእግዚአብሔር ከምታቀርበው መስዋዕት ምን ይበልጣል? መታዘዝ። ሰምቶ እሺ ብለህ የምታደርግ ከሆነ እግዚአብሔር እሺ በሚለው ደስ ይላል። ስሙ፣ እግዚአብሔር ሲናገር ስሙ። ይኸውላችሁ በዚህ የአዲስ ኪዳን ትእዛዝ ይሄ ነው። ጌታን መውደድ፣ ወንድሞችን መውደድ ትእዛዝ ነው። መውደድ ከፍቅር ከሚባለው ያልፋል። ስትወድ እኮ ራስህን ትሰጣለህ። ራስህን አሳልፈህ ነው የምትሰጠው። እርሱ ነፍሱን አሳልፎ ሰጥቷልና ዮሐንስ ሲናገር እኛም እሱ
ስለኛ ሲል ነፍሱን አሳልፎ ሰጥቷል አለ። በዚህ ፍቅር እናውቀናል አለና እኛ ግን ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባል። እስከ ነፍስ ተጠይቀሃል። ምንድነው የምንሰጥ? ቢያንስ እንኳን እሺ ብሎ መመለስ ተከብዶ ነው። ብዙ ሰው እኮ ያያዋል የሆነ ነገር ሲደረግ ግን አትመልሱ፣ አታደርጉትም። ምንድነው ያዘን? ይኸውላችሁ ይሄው ቃል መጥቶልናል ዛሬ። ደግማችሁ ላትሰሙ ትችላላችሁ። እግዚአብሔር ምስክሬ ነው። ነገ ምን እንደሚሆን አታውቁም። ምን ታውቃለህ? ከአሁን ሰዓት በኋላ ምን ከዚህ ከወጣን በኋላ ምን እንደሚሆን ታውቃለህ? ምንም እናውቀው ነገር የለም። ምንም ቢሆን ወደ ጌታ እንደምንሄድ ብቻ እናውቃለን። የምናውቀው አንድ ብቻ ነው። ሲሪየስ ኢሹ። ስለዚህ በአዲስ ኪዳን የተሰጠንን ነገር ወንድሞችና ጌታን እንዴት እንደምንወድ እንወቅ። መውደድ መገለጫዎች አሉት። በዛ ነገር እንገለጥ፣ በመታዘዝ እንገለጥ። በተሰጠ ለእያንዳንዳችሁ አለ የጸጋ ስጦታ ሰጥቷቸዋል አለ። ምን ተሰጥቷል? ጸጋ ተሰጥቷችኋላችሁ ሁላችሁ። ግን የምናገለግሉ ጥቂት ሰዎች ነው። ጸጋህን ምን እያደረከው ነው? ምን እያደረጋችሁት ነው? የማታገለግሉ ሰዎች ሄሎ እንዴ! ምንም እንደሌለው እኮ ነው የሆናችሁት። ማነው? ራሱ እግዚአብሔር ነው የሰጠው ለሁሉ ለአካሉ ሰጥቶታል። በተሰጠን አካል በአካል ውስጥ ባለን ሰዎች እግዚአብሔር ሰጥቶናል። በአካል ውስጥ እስካለን ድረስ መነሳትና መስራት የኛ ፋንታ ነው። በዛ ውስጥ እኮ ነው የኛ ማንነት የሚታወቀው። እንዴ አሁን እኮ አንዳንድ ሰው እኮ ምን እንዳለበት እንኳን አናውቅም። ምን አይነት ጸጋ እንዳለው እንኳን አናውቅም። ለመሰላችሁ አሁን ፓስተር የሆነ መዝገብ አምጥቶ አገልግሎትን ሙላ ቢል ተጨቃጨቀዋለህ። በደንብ አድርገህ እኔ እንድን ማውን የምፈልገው ትላለህ። ደብዳቤ መምጣት አለበት። ተነሱ፣ ንቁ፣ ወክ አፕ። ታይሙ አሁን ነው። ታይሙ አሁን ነው። ኢየሱስ ጌታ ነው። አሜን። ኢየሱስ አንተ መልካም ነህ። ጳውሎስ ይሄንን ካለ በኋላ ኤፌሶን ላይ ቁጥር 17 ጀምረህ አንብበው። ምን እንደሚል ታውቃላችሁ? በጣም የሚገርም ነገር ነው። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ፣ ጠይቃለሁ። አሁን ፍቅር አለ፣ ጌታን ትወዳላችሁ አለ ጳውሎስ። አሁን ማሳስበው አለ ማለት አባትን ለአባት አሳስበዋለሁ። ምን እንዲያደርግ? የልቦናችሁ አይኖች እንዲበሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ። የተጠራህበትን ታውቀዋለህ። ጥሪያችንን እንኳን እናውቀው ማወቅ አለ። መቼ ነው አለ ይሄ ጥሪን የምታውቁት አለ በፍቅር ስትሆኑ ነው አለ ጳውሎስ። ስላየ ነው። እነኚህ ሰዎች አያቸው፣ ፍቅር አላቸው፣ ጌታን ይወዳሉ። ያላቸውን ነገር አየና ጌታን ሰምተው እንዴት እንዳመኑ አየና ምን እንዳለ ታውቃለህ? እነኚህ የሚያስፈልጋ እግዚአብሔርን ማሳስበው ነገር አለ አለ። ማንን? የክብር አባት የሆነውን የጌታችን የኢየሱስ ክርስቶስ አምላክና አባት እሱን አለ። አሁን አንድ ነገር አሳስበዋለሁ አለ። እነኚህ ሰዎች ጳውሎስ እኮ እስር ቤት ነው ያለው። የሰማው ነገር እኮ ነው ያለው የጻፈላቸው። የክብር አባትን አለ ጠይቀዋለሁ አለ። ምን አለ? የልቦናቸው አይኖች እንዲበሩ እኔ ጸልያለሁ፣ እንበረከካለሁ ስለነሱ አለ። ዛሬ ማንንም መጥቶ አይጸልይ የለም። ተንበርከክ ራስ አይኖች እንዲበሩ። በፍቅር ስትመላለስ እግዚአብሔርን ስትወድ ወንድሞችን ስትወድ በፍቅር ስትመላለስ የእግዚአብሔርን ሕግ ስትፈጽም አሁን የተጠቀሱ ነገሮችን የተሰጡ ትእዛዞችን ማድረግ ስትጀምር ስትጸልይ አይኖችን ይከፍተዋል እግዚአብሔር። አሜን። ተስፋን ታያለህ። አሜን። እግዚአብሔር ያየልህን ታያለህ። ያለዛ ተመላላሽ ታካሚ ነው የምትሆነው። እግዚአብሔር ከዚህ ያውጣል። እውነቴን ነው የምላችሁ፣ ቀልድ አይደለም። ሲሪየስ ኢሹ ነው።
እስከ መቼ ድረስ ይበቃናል? ዛሬ ቃሉ መጥቷል። ቃሉ ሊያነጻን መጥቷል። አሜን። ከቃሉ የተነሳ ልንነጻ መጥቷል። ዛሬ ቃል ሕያው የሆነ ቃል ነው የመጣው። የሕያው እግዚአብሔር ቃል ነው የመጣው ዛሬ። የክብር አባት ክብር የሚመነጭበት ወደሱ እንበረከካለሁ አለ። አሜን። በቃ ለምነዋለሁ አለ። ለምን? አይኖቻቸው እንዲበሩ። አሜን። የጥበብና የመገለጥ መንፈስ እንዲሰጣቸው። ጥበብ አለ መገለጥ እንዲሰጣቸው እንዲከፈታላቸው። ከዛስ የማስተዋል አይኖቻቸው እንዲበራ። ከዛ የመጥራቱ ተስፋ የተጠራህበት ተስፋ አለ። ተጠርተሃል። አሜን። አሁን የተጠራህበት ተስፋ ምንድን ነው? ታውቃለህ? ማወቅ አለብህ። ይኸውላችሁ እስራኤላውያኖች በግብፅ እያሉ እግዚአብሔር ተስፋ ሰጣቸው። ምን አላቸው? ወተትና ማር የምታፈሰዋ ምድር ምን ትላላችሁ? ትገባላችሁ፣ ትወርሳላችሁ አላቸው። በብዙዎቹ ግን እግዚአብሔር አልተደሰተም። ወደ ግብፅ ለመመለስ ያ ተስፋ ተሰጥቷቸው ወደ ኋላ የሚሉ የግብፅ ሽንኩርት፣ የግብፅ ዱባ ናፈቀን የሚል ህዝብ ነው ብዙዎቹ ምድረ በዳ የቀሩት። የተሰጣቸው ተስፋ እግዚአብሔር ያየላቸውን ወተትና ማር የምታፈሰዋ ምድር አስገባቸዋለሁ ብሎ ተስፋ ሰጣቸው። እነሱ ግን ወደ ኋላ። ለዚህ ነው ወደ ኋላ በሚያፈገፍገው ልቤ ደስ አይሰኝም አለ እግዚአብሔር። ደስ አይለውም። ወደ ኋላ በሚያፈገፍግ ሰው እግዚአብሔር አይደሰትም። ወደ ኋላ በሚል ተስፋ ሊኖረን ይገባል። የሰጠን ተስፋ ምንድን ነው? ሙሴ ዕብራውያን 11 ላይ ሙሴ ብድራቱን ትኩር ብሎ ተመልክቷልና ከፈርዖን የልጅ ልጅ አልፈልግም አለ። ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ብድራቱን ምን ብሏል? ትኩር ብሎ ተመልክቷል። ብድራትን ካላየ እንዴት ይሆናል? እግዚአብሔር የሰጠን ተስፋ ማየት አለብን። ተስፋው የማያሳፍር ነው። ክብር ያለበት ነው የእግዚአብሔር ተስፋ፣ የሰጠን ተስፋ። ለዚህ ነው በፍቅር ስትመላለሱ አለ አባቴ ፊት ስትንበረከኩ አለ አይኖቻችሁ ይበራል አለ። ሲበራ ታየዋለህ አለ። ተስፋውን ታየዋለህ። አንተ ስለ እግዚአብሔር እኮ ገና እኮ በማንኪያ ላይ የእግዚአብሔርን ክብር እኮ ገና አላየህ ነው። አንተ በጣም ጥልቅ እኮ ነው የእግዚአብሔር ነገር። ማንም ሊደርስበት እኮ አይችልም። ብዙ እኮ የተያየልን ተስፋ አለ፣ የተያዘልን ተስፋ አለ። እግዚአብሔር የያዘልን ተስፋ አለ። እግዚአብሔር ያቀደልሽ ተስፋ አለ። ወደዛ ነገር እንድንገባ እግዚአብሔር ፈቃድ። እግዚአብሔር የሚፈልገው የሚሻው ይሄንን ነው። እግዚአብሔር ይመለከታል። በቃ እኛ ስንተጋለት ያያል። ልጄ ነው የሚለው። በቃ እግዚአብሔር ሲያየን ስንተጋ፣ ወደዛ ነገር ስንሮጥ፣ ወደዛ ነገር ራሳችንን ስናቀና እግዚአብሔር የዛን አቅም እየጨመረልን ይሄዳል። ግን ካልተንቀሳቀስን ቁጭ ካልን እንዴት አድርጎ ነው እግዚአብሔር በእኛ የሚሰራው? እግዚአብሔር ወላ ዲክታተር አይደለም፣ በፈቃድ ነው። ፈቃድ ነው። እንደው ትላንትና አንድ ቃል እያሰብኩኝ አዳምን አየሁትና ታውቃለ እግዚአብሔር ዕፀ በለሱን ካስቀመጠ በኋላ ፈቃድ አስቀመጠለት። ካበላ ትሞታለህ፣ ካልበላ አትሞትም አለ። እግዚአብሔር ምሕረት ያደረገለት ለምን እንደሆነ ታውቃለህ? ተታሎ ስለሆነ እንጂ እንደ ሰይጣን በእውቀት ቢሆን ኖሮ ምሕረት የለውም። እግዚአብሔር በዚህ ነገር ሲሪየስ ነው፣ አይጨቃጨቃም። ግን ተታሎ ነው። አዳም ተታሎ ነው። በማን? በሰይጣን ተታሎ። ሰይጣን ግን በእውቀት ዓለም ውስጥ ስለነበረ በእውቀት ነው ያደረገው። እኔ እኮ አለ ሰይጣን ዙፋኔ ከእግዚአብሔር ተራራ በላይ አደርጋለሁ አለ። ከከዋክብቶች በላይ ምናምን እሆናለሁ አለ። ከዛስ በልዑል እመሰላለሁ ሲል ጆሮውን ያዘና ወደ ሲኦል ጣለው። እኔን የሚመስል የለም አለ እግዚአብሔር። እግዚአብሔርን የሚመስል የለም። የመጨረሻ ቃሉ የሰይጣን ሕዝቅኤል ላይ ሲናገር እንደዛ ነው የሚለው። ተናገረ። ዙፋኔን እንዲያረጋለሁ ሲል ጸጥ አለው እግዚአብሔር። ያን ሁሉ ታግሶታል። በልዑል እመሰላለሁ ሲል ጣለው። እና ፈቃድ ነው።
አሁንም ይኸውልህ ለምታደርገው ነገር ፈቃድ ይፈልጋል እግዚአብሔር። ብትወዱ ነው የምትከተለው። እግዚአብሔር ዲክታተር አያስገድድም። ብትወድ ወደዛ መሄድ ትችላለህ። ወደ ፈለገው መሄድ ትችላለህ። ወደ ፈለገው ሰው መሄድ ይችላል። ብትወድ ትጸልያለህ። ብትወድ ትሰማለህ። ብትወድ ታደርጋለህ። ብትወድ ነው። ብትወዱ ትእዛዜን ጠብቁ፣ ቃሌን ስሙ። እግዚአብሔር የሚለው ይሄንን ብትወዱኛል፣ እንወደዋለን፣ እንሰማዋለን። አሜን። እግዚአብሔር ይሰማል። እግዚአብሔር ሁላችሁ የእያንዳንዳችንን ነገር ያውቃል። ግን ዛሬ ከድካማችን አራግፈን እንድንነሳ የእግዚአብሔር ጸጋ መጥቶልናል። የእግዚአብሔር አቅም መጥቶልናል። በቃሉ ውስጥ ይውላችሁ ኃይል አለ። በቃሉ ውስጥ ይውላችሁ አሻጋሪ ቃል ነው ያለው። የሚያወጣ ቃል ነው የሰጠን። ስለዚህ ትእዛዙን እሱን ስንወድ ወንድሞችን ስንወድ ስንንበረከክ አይኖቻችን ይበራል። ጳውሎስ እስር ቤት ሆኖ አየው ይሄን ነገር። ስለዚህ ጻፈው። አየው መርሁን አየው። አይኖቻቸው እንዲበሩ ወዴት ጸልያለሁ አለ? ወደ ክብር አባት። ስለዚህ አይኖቻቸው ከበሩ በኋላ ይሄን የክብር ተስፋ የሆነው የሚጠብቀን ክብር አለ። አየው ሙሴ ብድራቱን በደንብ አድርጎ ተመልክቷል። እግዚአብሔር እንዴ ኢየሱስን ክርስቶስ እኮ አይታችሁ እንደሆነ እኮ በምድር ሙሴና ኤልያስ እኮ ሊያጽናኑት መጥተዋል። ሊያበረቱት መጡ እኮ። አየው የሙሴን ክብር አየው። ብድራቱን አይቷላ። መጥቶ በምድር ላይ ኢየሱስ ጋር እንደውም ጴጥሮስ አንዱ ለሙሴ አንዱ ለኤልያስ አንዱ ለኛ ድንኳን እንስራል። እግዚአብሔርን ወሰነው እዛ ጋር። አያችሁ ብድራቱን እንዴት አይቶ እንደተናቀ እምቢ አለ። አልፈልግም አለ። የፈርዖን የልጅ ልጅ እንዴ የፈርዖን የልጅ ልጅ ማለት እኮ የንጉስ ልጅ ማለት እኮ ነው። ነገ ጧት ንጉስ እኮ ነው የሚቀጥለው። ንጉስ እኮ ነው የሚሆነው። ሙሴ ልጅ ነዋ፣ ንጉስ ይሆናል። ግን አልፈለገውም። ከእግዚአብሔር ሕዝብ ጋር መከራን መቀበል ብድራቱን በቃ ተመልክቷል። ኩርኩር ብሎ ተመልክቷል። ዛሬ ይኸውላችሁ ብድራታችንን እንድናይ ነው የተከፈለልን። ኢየሱስ የከፈለልን መስቀል ላይ ያለቀውን ነገር እንድናይ ነው የሚፈልገው። ምድር ላይ ያለውን አይደለም። እዚህ ጋር ያለውን በካልቾ በለው ቶይ እሱ ይቀጥላል። ጅራት ነው። ጅራትን አታስቀድም። ምድር ላይ ያለው ሁሉ ተከታይ ነገር ነው። ጽድቁና መንግስቱን ፈልጉ፣ ሌላው ምን ይሆናላችሁ? ይከተላችኋል ነው እንጂ ያለው አንተ ትከተለዋለህ ተብሏል አላለም። የእግዚአብሔር ቃል የእግዚአብሔር ቃል የሚለው እሱ ይከተልሃል ነው የሚለው። በቃ ጽድቁና መንግስቱን ፈልጉ ካለ ፈልግ። መርህ ነው። የእግዚአብሔር መርህ ነው። ስለዚህ ብድራታችንን እያየን ነው የምንሄደው። እያየን ነው የኛ ያደረገ ነው። ሃሌሉያ። ቀጥለህ አንብበው ሰሌ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እጠይቃለሁ። ይህም የልቦና አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። ከሁሉ የሚበልጠው የኃይሉ ታላቅነት ምን እንደሆነ ታውቃለህ? ኢየሱስን ያስነሳው። ይሄ የትንሣኤው ጉልበት ማለት ነው። መንፈስ ቅዱስ እሱን እንድናውቅ ነው። ይኸውልህ ኢየሱስን ሲያስነሳው ማለት ነው ከአለቅነት ከስልጣናት በላይ አድርጎ ኢየሱስ ከምድር ከተነሳ በኋላ ማለት ነው በዛው ኃይል ሞት አልያዘው፣ ግራቪቲ አልያዘው። በዛው ኃይል አብ ቀኝ ገባ። በዛ ኃይል ነው። ያ ኃይል በማን ውስጥ አለ? አሁን በአንተ ውስጥ አለ። አሁን አንተ ጋር እንዲመጣ ሳይሆን እንድታውቁት ነው ጳውሎስ እየጸለየ ያለው። እንድታውቀው፣ እንድታሰላስለው በቃል በእግዚአብሔር ቃል በመኖር ሜዲሴት በማድረግ በጸሎት
በጾም ጸሎት የእግዚአብሔር ክብር የሆነውን የትንሣኤውን ኃይል ማለት ነው እንድትገልጸው ነው፣ እንድታውቀው ይፈልጋል እግዚአብሔር። ያ ኃይል አንተ ውስጥ ነው ያለው፣ ግን አታውቀው። እግዚአብሔር እንድታውቀው ይፈልጋል፣ እንድትመረምረው፣ እንድትፈልገው፣ እንድትደርስበት ይፈልጋል። ያ ነው ጳውሎስ አንድ ቃል የሚናገረው ነገር አለ። በጣም የሚገርመው ኢየሱስ ጌታ ነው። አሜን። ፊልጵስዩስ ላይ ነው ያለው መሰለኝ። አዎ ፊልጵስዩስ 3:12 ፊልጵስዩስ 3:12 ኢየሱስ ጌታ ነው። አሁን እንዳገኘ ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጥናለሁ። ስለ ኢየሱስ ክርስቶስ የተያዝኩበት አያችሁ፣ ለመያዝ ማለት ነው። ያ ክብር ያንን ክብር ለመያዝ አለ። ይሄን እዚህ ጋር ያለውን ጥለውና አለ እዛ ረጋለሁ አለ። ጣለው እዚህ ጋር ያለውን እያለ ነው። አሁን ያለህበት የተደላደልክበትን ነገር ጣለው። አሜን። ያንን ክብር ግን ለመያዝ ማለት ነው ተዘርጋ ይላል። አሜን። ዘሃዶስ ካላዲያ ማሳባጁን አዳሳ እንይዛለን። ዛሬ ወደዛ ክብር እንገባለን። አሜን። ወደዛ ክብር እንገባለን። አሜን። ወደ አንተ ወደ አየህለት ክብር እንገባለን። አሜን። ወደ ታየልን ክብር እንዘረጋለን። አሜን። ወደዛ ክብር እንገባለን። አሜን። ባይገርማችሁ በኋላ ሰው ከዚህ ምድር ከስጋው ተለይቶ ሲወጣ ማለት ነው ይዞ የሚሄደው የትንሣኤው ኃይል ነው። ለምን? ግራቪቲ ስላለ፣ ህግ አለ። ምንም ሙን ብቻ የሚወስድ የትንሣኤው ኃይል ነው። በአንተ ውስጥ ያለው ያ የትንሣኤ ኃይል ወደ ክብር የሚያገባ እሱ ነው። አሜን። ኢየሱስን ይዘው ትሄድ ያከባ ካለቅነትና ከስልጣናት በላይ ለመሰላችሁ በምድር ላይ ብዙ ነገር አለ። አጋንንታ ግራቪቲ አለ፣ ሲስተሙ አለ። አንተን ወደ ታች እያጨቆነ ያለ ወደ ላይ እንዳትወጣ ያደረገ የሚጎትት ወደ ታች እንድትወጣ የሚያደርግ መንፈስ አለ። ይሄ ግን የትንሣኤ ኃይል ባንተ ውስጥ ያለውን ያወቅከው ጊዜ ማለት ነው ክብር ይሆንልሃል፣ መውጣት ይሆንልሃል፣ መግዛት ይሆንልሃል፣ መሻገር ይሆንልሃል። እንድታውቁት ግን እፈልጋለሁ በእናንተ ውስጥ ስላለ አለ በእያንዳንዳችን ውስጥ ይሄ ትንሣኤ ኃይል ስላለ እንድታውቁት ነው አለ ጳውሎስ። በቃ አለ በቃ እኔ እዘረጋለሁ ተወዋለሁ አለ። በቃ አሁን ሌላ ክብር ይፈልጋል። ታውቃለህ? አየህ የእግዚአብሔር ክብር ከክብር ወደ ክብር ነው። ከኃይል ወደ ኃይል ነው የእግዚአብሔር ነገር። አየው የሆነ ቦታ ላይ ስትደርስ በዛ አትቆምም። ከዛ ትቀጥላለህ። ጌታ ይመጣል ትሄዳለህ። በቃ ወይ ጌታ ይመጣል ወይ አንተ ትሄዳለህ። የማይቀር ነው። ወይ ጌታ ይመጣል ወይ አንተ ትሄዳለህ። ግን ያንን ክብር ፈልገው። አንድ ክብር ላይ ስትደርስ ሌላ ክብር ነው። ከክብር ወደ ክብር ነው። አሜን። ከኃይል ወደ ኃይል ነው እግዚአብሔር ነገር። አሜን። ወደዛ ክብር ስትገባ ትገባለህ አምላክ ጋር ከገባ ደግሞ ይኸውልህ እግዚአብሔር ይኸውልህ ከክርስቶስ በላይ እንድትሰራ ይፈልጋል። ኢየሱስ እኔ ካደረኩት በላይ ታደርጋለህ ብሎ ያለው እኔ ካደረኩት በላይ ማድረግ ትችላላችሁ ያለው ከዛ በላይ ማድረግ ትችላለህ። የእግዚአብሔር ክብር ይኸውልህ የትንሣኤው ኃይል ባንተ መገለጥ ሲጀምር ማለት ነው ምንም አይነት ነገር በፊት መቆም አይችልም። አንተ ጥላ ይፈውሳል እኮ አሜን። ለመፍትሄ ትሆናለህ። የተጠራኸው ለዚህ ነው። ጥሪ ይሄ ነው። ጥሪያችንን እንድናውቅ ነው። እግዚአብሔር ይኸውልህ የጠራን ለዚህ ነው። ሃሌሉያ! ኢየሱስ ጌታ ነው። መክብብ 12:14 አካባቢ ላይ ታነብልኛለህ። መክብብ 12 የመጨረሻው ምዕራፍ ነው። የመጨረሻው ቁጥር አካባቢ ላይ እግዚአብሔር ስራውን ሁሉ የተሰወረ ነው። ከላይ ከፍ ልበል። ስንት ላይ ታረግልኝ መሰለህ? ከ13 በኋላ የነገሩን ሁሉ ፍጻሜ ነው። የነገሩን ሁሉ ፍጻሜ እንሰማ። ይህ
የነገር ሁሉ ፍጻሜን እንስማ። ይህ የሰው ሁሉ ፈተና ነው። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ስራ ሁሉ የተሰወረውን ነገር ሁሉ መልካም ቢሆን ክፉ ቢሆን ወደ ፍርድ ያወጣዋል። የነገር ሁሉ ፍጻሜ ነው አሁን አለ። ጴጥሮስ ላይ ሲናገር ምዕራፍ 4 ላይ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። አንደኛ ጴጥሮስ ምዕራፍ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ። ያዝልኝ። የነገር ሁሉ ፍጻሜ ደርሷል። እየሰማችሁ ነው? ምን ማለት ነው? የመጨረሻው ዘመን መጥቷል እያለ በትርጉሙ ላይ ማብራሪያው ስታየው የመጨረሻው የክርስቶስ ምጽአት ደርሷል አለ። ቀጥሎ ሰለይ ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ። እንደማን አለ? እንደ ባለ አእምሮ። አንደኛ ጴጥሮስ ምዕራፍ 4 ፓስተር ትጸልዩም ዘንድ በመጠኑ ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ዳሩ ግን አለ የነገር ሁሉ መጨረሻው አለ ቀርቧል። ፋብሪካ ውስጥ ገብቶ የሚያክሰው ዛለ ትላልቅ ፋብሪካ ላይ ስትገባ የማሽኑ ጩኸት አለ፣ የቬንቲሌተሩ ጩኸት አለ፣ የሰው ጩኸት አለ። በጣም ይጮሃል። ምድር እንደዚህ እየጮኸች ነው። ከዛስ ማታ ላይ ስራ ካለቀ በኋላ አንድ በተን ነው ጣቅ ሲያደርግ ጸጥ ረጭ ይላል። ለዚህ ነው ሰባተኛው ማህተም ኢየሱስ በፈታ ጊዜ በሰማይ አለ ጸጥታ ሆነ። ጸጥታ ሆነ። የኔ ወንድም ጸጥታን ፍራ። ኤልያስ እግዚአብሔር የመጣው በማንጎራጉር ውስጥ አልመጣም። ጸጥ ባለ ሰዓት ላይ ኤልያስ እግዚአብሔርን መስማት ሲጀምር እግዚአብሔር መጣ። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። አሜን። እንዳትቀልዱ። ይኸውልህ በአንድ በተን ነው ያ ትልቅ ፋብሪካ ቀጥ የሚለው ሰው አንድ በተን ነች። የሰባተኛው መጽሐፍ በተረተረ ጊዜ በሰማይም ጸጥታ ሆነ። የሚያስፈራ ወንድሜ። ከዛ ምን እንዳለ ታውቃለህ? በጣም እኮ የሚገርመው ነው። እግዚአብሔር እኮ እንደዚህ ሆኗል አለና ጴጥሮስ በጣም የገባው ነገር ያየ ነገር አለ። ትጸልዩ ዘንድ ምን አለ? እየሰማችሁኝ ነው? ትጸልያላችሁ ወይ? አሁን ጸሎት አለ ብትባሉ ትመጣላችሁ? ጌታ ይባርክ። አንድ ሰው አግኝቻለሁ። ጌታ እኮ እየተናገረም እንደዚሁ ነው ጸጥ የምትሉት። እግዚአብሔር ቃል ጸጥ ይባላል። ጆኒ ይናገራል ብላችሁ ነው እያሰባችሁ ያላችሁት? እህቶቼ አትቀልዱ፣ ወንድሞቼ አትቀልዱ። ሕያው እግዚአብሔር ምስክሬ ነው። ይሄንን ነገር ሳመጣው ማለት ነው ከተነገረኝ ከ3-4 ሳምንት በፊት ነው። ግን እኔ ኤፌሶን ላይ ነው ያለሁት። ባይዘዌ ባለፈውም ኤፌሶን ላይ ነው ሳስተምር የነበረው። ምዕራፍ 1 ቁጥር 10 እያስተማርኩ ነበረ። ሌላ ጊዜ ሳገኝ እናገረዋለሁ። ስለሱ ቀጥላል። ግን ይኸውላችሁ ኤፌሶን ማለት ይኸውላችሁ ዶክትሪኑ አለ፣ ትንሣኤው አለ፣ ሁሉ ነገር ያለው አዲስ መጽሐፍ ቅዱስ ተጠቅልሎ ኤፌሶን ይበቃል። በጣም የሚገርም ነገር ያለበት ነው። ጥልቅ ነው።
ኤፌሶን ቀላል መጽሐፍ እንዳይመስላችሁ፣ ዲፕ ነው። ሁሉ ነገር ያለበት ነው። የኛ ህይወት እዛ ውስጥ እናገኘዋለን። ኢየሱስ የሰራው ስራ ጠቅላላ ያለበት መጽሐፍ ነው። የምንቀልድበት ጊዜ አይደለም። የምንቀልድበት ጊዜ አይደለም። ሰይጣን ይወላችሁ ክፉ ነው። ሰይጣን እንዴት ሰይጣን ክፉ ይላል። ሰውን ያለዝበዋል። ሊጸልይ ሲል ደግሞ ከቸርች አይደል የመጣው አሪፍ ቦታ እኮ ነው ያልኩህ ይላል። ለነፍስ ይሰብካታል። ባክ ደክሟል፣ ቆይ እራት በልተህ ይላል። ከዛስ እራት ከበላ በኋላ ጠግበሃል፣ ደክሞ አይደለ ነገ ትጸልያለህ። ምን ችግር አለ? አየው ትጸልዩ ዘንድ ይልቁንስ አሁን እኮ ህብረት የምናደርግበት ሰዓት ነው። ፍቅር እኮ የሚቀሰቅስ ዘመኑ ላይ እኮ ሰይጣን እኮ ከቅዱሳን ላይ ሊመታ እኮ ነው የተነሳው። ፍቅር ሊያቀሰቅስ ሊያወጣ። እግዚአብሔር ግን በፍቅር ይኖሩ ነው። እኛ የተወለድነው በፍቅር አባታችን ራሱ ፍቅር። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? ፍቅር ነው። ተናገሩ እንጂ እግዚአብሔር ምንድን ነው? ፍቅር ነው። የተወለድነው ከምንድን ነው? ፍቅር ኢየሱስ ነው። በጣም እኮ ነው የሚወደድ። እኔ እንደወደድኳችኋል። አንቺን የወደደሽ እኮ ኃጢአተኛ እያለሽ ነው። ሞት ሲገባሽ ህይወት ያሰጠሽ። ሞት ተፈርዶብሽ ነው ሲገባ ተፈርዶባችሁ ተፈርዶብን ሞት የሚባለው ነገር በዛ ግዛት ውስጥ በነበርን ጊዜ በክርስቶስ ህይወትን የሰጠን። ለምንድን ነው የምንቀልደው? የምንቀልድበት ዘመን አብቅቷል። አሁን የምንያያዝበት ሰዓት ነው። አሁን እጅ ለእጅ የምንያያዝበት ሰዓት ነው። አሜን። በእውነት እላቸዋለሁ የምንያያዝበት ሰዓት ነው። አሜን ትላላችሁ? አሜን። እኔ አሜን በሉ አልልም፣ ግን አሜን ትላላችሁ? አሜን። እኔ ቃሉ ካልነካችሁ አትበሉ። እኔ ምን አስጨነቀኝ? ግን አሜን ማለት ይሁንልኝ ማለት እኮ ነው እንዴ። ምን ማለት ነው ይሁንልኝ? ጸጥ ካልሽ አይሁንልኝ ማለት ነው። ምንም እኮ የለውም። እግዚአብሔር ምስክሬ ነው። አሜን ማለት ይሁንልኝ። ስለዚህ እኔ ስሰብክ አሜን ብለሽ ስትወጪ ይሆንልሻል። ፓስተር ሲሰብክ አሜን ብለሽ ስትወጪ ይሆንልሻል። አሜን ትላላችሁ? አሜን። ስለዚህ የምንያዝበት ሰዓት ነው። ስለዚህ ምን አለ? ጸልዩ አለ። ትጸልዩ ዘንድ በመጠኑ። አሁን መጠን ይኖራችሁ። አያችሁ ኤክሰስ ሄዳችኋል እያለን ነው። መለስ በሉ እስቲ። መለስ ኤክሰስ ከሄዳንበት ነገር ላይ መለስ እንደ አሜን። ፍቅር የኃጢአትን ብዛት ይሸፍነዋል። ፍቅር ማን ነው? ኢየሱስ አይደል? ያኔ ነው እኛ ስንዋደድ፣ ፍቅራችን ስንሰጥ፣ ፍቅራችን ስንገልጽ። ከወድሃለሁ ያለፈ እኮ ነው ፍቅር ማለት። ድርጊት ነው፣ ህይወት ነው፣ የምትኖሩት ነው። ያንን ህይወት ስንኖረው ያኔ የኃጢአትን ብዛት ይሸፍነዋል። አይታይላችሁ፣ አይገለጥም፣ በሰው ዘንድ አይገለጥም። እግዚአብሔር ይቅር ይለናል። መቼ? ሰዓቱ ስለደረሰ። አሁን ሰዓቱ ደርሷል። ሰዓቱ ደርሷል። ያው ምድር ላይ የምትሰማው ካሁን በኋላ ከጫጫታ ውጭ አሰማም። ዲክሌሬሽን አይደለም፣ የተጻፈ ነው የሚፈጸመው። የተጻፈው ይሄዳል። አንተም የተጻፈውን ትናገራለህ። ተመለስ ትለዋለህ። ወደ ቤት ግባ፣ ወደ ፍቅር ግባ፣ ወደ ህብረት ግባ፣ ወደ አንድነት ግባ፣ ወደ ኢየሱስ ግባ እያልክ ታስገባለህ። የበጎች እረኛ ኢየሱስ ይመጣል። የበጎች እረኛ የሆነው የናዝሬቱ ኢየሱስ ይመጣል። በክብር ይመጣል። ኢየሱስ በክብር ይመጣል። የኔ ጌታ በክብር እናየዋለን። ፊት ለፊት እናየዋለን። ኢየሱስን ፊት ለፊት እያየን እናመልከዋለን። ዛሬ ወደዚህ እንድንመለስ እግዚአብሔር በዚህ ይናገረናል። ስለዚህ የመጨረሻው ምንድነው? ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ ተዋደዱ። ከሁሉ በፊት አምልኮ ከማቅረብ በፊት፣ ከመስበክ በፊት፣ ምንም ከማድረግ በፊት
ተዋደዱ እርስ በርሳችሁ። ፍቅር የዛን ጊዜ የኃጢአትን ብዛት ይሸፍናል። በመካከላችን የደከመ ኃጢአት እንኳን ቢኖር ይሸፈናል። ከፍቅር የተነሳ ይበረታል፣ ይጽናናል፣ ጉልበት ያገኛል፣ ይነሳል፣ ያገለግላል። አንፈርድበትም። ተነስተን እስቲ ጌታ እንጸልይ። ሻላ ባሳባቶ ባሳባያን ሃዶስ ሌባ ሃዶስ ሳካቻና ማቶ ባሳፓ ያላማ ሃዶስ ሬፓሎዲያ ማጋስካና ጀኔ ያላ ሃዳሳፓ አባ ቃል እውነት ነው። እግዚአብሔር ወይ በኢየሱስ ክርስቶስ ስም ዛሬ ማላዲያጎስ ካራ ጄኔቬዲያ ማጋስ የክብር አባት የክብር ምንጭ የሆንክ አምላክ ዛሬ ለሕዝብ ፈውስ ስላደረክ፣ ዛሬ ለሕዝብ እግዚአብሔር ወይ መዳን ስላደረክ፣ ዛሬ እግዚአብሔር ወይ ዛሬ ከቃል የተነሳ ንጹሃን ስለሆንን እግዚአብሔር ወይ አሁን ጸጋህን እንጠራለን። በሕዝብ ላይ አቅም እንዲሆን በኢየሱስ ስም ጸጋህ ይምጣ። እግዚአብሔር ወይ የሰማነው ቃል በእውነት ከሕይወታችን ጋር ይዋሃድ። በእውነት ሰሚዎች ብቻ እንዳንሆን አድራጊዎች እንድንሆን እግዚአብሔር ወይ አንዳንዳችን እንካ። እኔ በኢየሱስ ስም ጸልያለሁ። እህቶቼን ንካ፣ ወንድሞቼን ንካ። በእውነት እግዚአብሔር ሆይ ዛሬ አውጣን። ዛሬ ከተያዝንበት እንውጣ፣ እልፍ እንበል። እግዚአብሔር ሆይ ይህችን ቤተ ክርስቲያን አውጣ፣ ወደ ከፍታ አውጣ፣ ሕዝብህን አውጣ፣ መሪዎችን አውጣ፣ አገልጋዮችን አውጣ። አንተ ትልቅ ነህ እግዚአብሔር ሆይ። በእውነት ቃልህ እውነት ነው። ቃል ተገኝቷል። በላሁትኝ አለ። ዛሬ ቃልን አግኝተነዋል። እግዚአብሔር ሆይ እናመሰግንሃለን። ዛሬ ለሁላችን ረፍት ስለሆነ አመሰግንሃለሁ። እግዚአብሔር ሆይ እኔን ስለረዳህ አመሰግንሃለሁ። ወንድሞቼን ስለረዳህ አመሰግንሃለሁ። ክብርህ በመካከላችን ስለተገለጠ አመሰግንሃለሁ። በእውነት ቃልህ ያለ መከልከል ስላለፈ አባት ሆይ አመሰግንሃለሁ። ስምህ ይባረክ የኔ ጌታ። እኛ ልናንሳ፣ አንተ ልትልቅ ይገባል። አንተ ብቻ ክበር። ክብርን ሁሉ ላንተ እናመጣለን። በኢየሱስ ስም ጸልየናል። ክብር ስጡ ለጌታችን። እግዚአብሔር ይባርካችሁ። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 12 ቁጥር 10 ላይ በጣም ሄቪ የሆነ ቃል ነው የመጣው። ባይደወይ አድሬስ የሚያደርጋችሁ እናንተን ነው። የእግዚአብሔር ቃል ይመጣል፣ እናንተ ናችሁ አክት የምታደርጉት። በጣም ሄቪ የሆነ ስፒሪት ነው የመጣው። በእውነት የእግዚአብሔር ቃል ሲመጣ አንዳንዴ በደካከም